የሉቃስ ወንጌል ምዕራፍ 23 ከቁጥር 26 ጀምሮ በጌታ በኢየሱስ ክርስቶስ ስም አነባዋለሁ። እንደዚህ ይላል። ኢየሱስንም ይዘው ሲወስዱት ስምዖን የተባለውን የቀሬና ሰው ከገጠር ሲመጣ አግኝተው መስቀሉን አሸክመው ኢየሱስን ተከትሎ እንዲሄድ አስገደዱት። ብዙ ሕዝብና ደረታቸውን እየደቁ የሚያለቅሱለት ሴቶችም ከኋላው ይከተሉት ነበር። ኢየሱስ ግን ወደ እነርሱ ዘወር ብሎ እንዲህ አላቸው፣ እናንተ የኢየሩሳሌም ሴቶች ለራሳችሁና ለልጆቻችሁ አልቅሱ እንጂ ለእኔ አታልቅሱ። እነሆ መካኖችና ያልወለዱ ማኅፀኖች ያላጠቡ ጡቶችም ብፁዓን ናቸው የምትሉበት ጊዜ ይመጣልና፣ በዚያን ጊዜም ተራሮችን ውደቁብን፣ ኮረብቶችንም ሰውሩን ይላሉ። እንግዲህ በእርጥብ እንጨት እንዲህ ካደረጉ በደረቁ ምን ያደርጉ ይሆን? ከእርሱ ጋር እንዲገደሉ ሌሎች 2 ወንጀለኞችን ወሰዷቸው። ቀራንዮ የተባለ ቦታ በደረሱ ጊዜ ሰቀሉት። ወንጀለኞቹንም አንዱን በቀኙ ሌላውን በግራው ሰቀሏቸው። ኢየሱስም አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው አለ። እነርሱም ልብሱን በዕጣ ተከፋፈሉት። ሕዝቡም ቆመው ይመለከቱ ነበር። ገዢዎችም ሌሎችን አዳነ፣ በእግዚአብሔር የተመረጠው ክርስቶስ እርሱ ከሆነ እስቲ ራሱን ያድን እያሉ አፌዙበት። ወታደሮችም ቀርበው ያፌዙበት ነበር። የሆመጠጠ የወይን ጠጅ እየሰጡትም አንተ የአይሁድ ንጉሥ ከሆንህ ራስህን አድን ይሉት ነበር። ከራሱም በላይ ይህ የአይሁድ ንጉሥ የሚል ጽሑፍ ነበር። ያነበብነው የሉቃስ ወንጌል ምዕራፍ 23 ላይ ያለ የጌታ ቃል ክፍል ነው ያነበብነው። በተለያየ አጋጣሚ የኢየሱስ ክርስቶስን የመስቀሉን ሞት ስናነሳ በጣም በተለያየ አጋጣሚ ደጋግመን የምናነሳው እኔም ደግሞ በጣም አዘውትሬ የማነሳው የመጽሐፍ ቅዱስ ክፍል ነው። ስለ ጌታ ስለ ኢየሱስ ክርስቶስ ስፔሻሊ ሂስቶሪካሊ ኢየሱስ ክርስቶስ መሬት ላይ በምን አይነት መንገድ እንደሞተ የምናነብ ከሆነ ሉቃስ በዚህ አካባቢ የጻፈውን ይህን የሉቃስ አካውንትን ግዴታ ማየት አለብን። የሉቃስ የዘገበውን የሉቃስን እይታ ሉቃስ የተረዳውን ሉቃስ የገባውን እነ ጴጥሮስ በጣም በጥንቃቄ ለሉቃስ የነገሩትን ያንን ደግሞ እኛም ከሉቃስ ወንጌል ማየት ግዴታችን ነው። ሉቃስ እንደምታውቁት የዚህ የጌታ የኢየሱስ ክርስቶስ የምድር ላይ ቆይታ ወይንም ጌታ ኢየሱስ ክርስቶስ 33 ዓመት ተኩል በምድር ላይ ባገለገለበት ጊዜ 3 ዓመት ተኩሉን ተገልጦ ሲያገለግል ወንድማችን ወንጌላዊ ሉቃስ የአይን ምስክር እንዳልነበረ ሁላችሁ ታውቃላችሁ። ኢየሱስ ክርስቶስ በመስቀል ላይ ሲሞት አላየውም፣ ሲቀበርም አልነበረም። ተነስቶም ከትንሣኤውም በኋላ ለደቀ መዛሙርቱ አልፎ አልፎ ሲታያቸው ሉቃስ የአይን ምስክር እንዳልሆነ በሁላችሁ ዘንድ የታወቀ ነው። ምክንያቱም ይሄ ወንድም የኛ አይነት አሕዛብ ነው፣ የኔና የናንተ አይነት አሕዛብ ነው። ሶሪያዊ ነው። በኋላ ላይ ወደ ይሁዲነት የተቀላቀለ ፕሮሰላይት ነው እና ሶሪያዊ የነበረ ወደ ይሁዲነት እምነት የተቀላቀለ በተለይ ደግሞ በአዲስ ኪዳን ላይ ሉቃስን ራሱ የታሪክ ባለቤት ሆኖ የምታገኙት ከሐዋርያ ሥራ ምዕራፍ 16 ከነ ጳውሎስ የግሪክ አገልግሎት በኋላ ወይንም ከጳውሎስ ሁለተኛ ሐዋርያዊ ጉዞ በኋላ ማለት ነው እና የሐዋርያ ሥራ ምዕራፍ 16 ላይ ፊልጵስዩስ ጳውሎስ ከገባበት ጊዜ ጀምሮ እኛ የሚለውን ስለሚጠቀም የታሪክ አካል የታሪክ ባለቤት የሚሆነው ከዛ በኋላ ነው። ከዛ በኋላ ግን እጅግ በጣም የተወደደ ወንድም ሆኖ የወንጌል አገልግሎት አጋርም ሆኖ በአዲስ ኪዳን በተለይ በጳውሎስ አገልግሎቶች ላይ ታገኙታላችሁ። ጳውሎስ በተለያዩ ደብዳቤዎች ላይ እንደነ ሮሜ፣ እንደነ ፊልጵስዩስ፣ እንደነኛ ሁለተኛ ጢሞቴዎስ እና እንደ ፊሊሞና ባሉ ደብዳቤዎች ላይ 4 ጊዜ ሉቃስን ስሙን ደጋግሞ ጠርቶታል። ከጢሞቴዎስ ቀጥሎ ብዙ ስሙ የተጠራለት በጳውሎስ ደብዳቤ ላይ ሉቃስ ነው ማለት ነው እና በጣም የተወደደ ነው። እጅግ የተወደደው ሐኪሙ ሉቃስ፣ ሁሉ ትተውኝ ሄዱ፣ ሉቃስ ብቻ ግን ከኔ ጋር አለ እያለ ጳውሎስ ደጋግሞ የሚያነሳው በጣም የተወደደ የአገልግሎት አጋሩ ነው እና እናንተም ስታጠኑ ብዙ ጊዜም እንደምታውቁት የሕክምና ባለሙያ ነበር። ስለዚህ በጣም ህመምና ፈውስ ማጥናት ከፈለጋችሁ የሉቃስ መጽሐፍትን አጥኗቸው። የሉቃስ ወንጌልና የሐዋርያት ሥራ መጽሐፍ በጣም አስገራሚ ናቸው። ለህመም የሚጠቀመው የሕክምና ቋንቋ ነው፣ ለፈውስም የሚጠቀመው የሕክምና ቋንቋ ነው እና አሁን ቀራጮችና አሳጥማጆች ብቻ
ዝም ብለው ያዩትን በሙሉ እንትናም ተፈወሰ ብቻ ብለው አይደለም የጻፉት። ክሊኒካሊ ቼክ የሚያደርግ ዶክተር ደግሞ የኢየሱስ አገልግሎትን አንድ ወንጌል ተሰጥቶ ጽፎታል። ዝም ብሎ ኢየሱስ እንትና ፈወሰው ብቻ ሳይሆን ክሊኒካሊ ቼክ አድርጎት የምርን የተፈወሰው ነው። በሕክምናም የተረጋገጠ ፈውስ ማለት ነው። እና አስቀድሜ እንዳልኩት ረጅሙ ትልቁ መጽሐፍ ነው። በእውነት ትልቁ መጽሐፍ ነው። እግዚአብሔር መቼስ ለኛ እድል ሰጠን አይደል? ለኛ እድል ሰጠን። አሕዛቦች የሆነን እኛ እንድንድንና ወንጌል እንድንሰማ ብቻ ሳይሆን እንድንሰብክና ከቅዱሳት መጽሐፍት ውስጥም ደግሞ በጣም ሰፊ ሽፋን እንድንጽፍ እግዚአብሔር ለአሕዛብ እድል ሰጠን። የዕብራውያን ደብዳቤን ሳስተምር እንደተናገርኩት ምናልባት ሁላችሁም ከነበራችሁ እንደምታስታውሱት የዕብራውያን ደብዳቤ የጳውሎስ መልእክት ካልሆነ ምናልባት የዕብራውያን ደብዳቤ ምዕራፍ 6 ምናምን ላይ እናገኘዋለን ሰውየውን። እስከዛ ድረስ እናንተ ብዙዎቻችሁ ፈልጋችሁ አግኝታችኋል። ጳውሎስ ግን ካልሆነ ጸሐፊው ከሮሜ እስከ ፊሊሞና ድረስ ብቻ ከሆነ የጳውሎስ መልእክት ያለው 13ቱ ብቻ ከሆነ በጳውሎስ እጅ የተጻፈው ሉቃስ ብዙ በመጻፍ ይበልጠዋል። ዕብራውያን የጳውሎስ ከሆነ አዲስ ኪዳን ብዙ የጻፈው ጳውሎስ ነው የሚሆነው። ዕብራውያን የጳውሎስ ካልሆነ 13ቱ ደብዳቤ ተሰብስቦ የሉቃስ ወንጌልና ሐዋርያ ሥራን አያክልም በሳይዝ። ስለዚህ ጳውሎስ ዕብራውያንን ካልጻፈ የአዲስ ኪዳን ትልቁ ጸሐፊ ሉቃስ ነው። ስለዚህ ይሄ ሰው ምዕራፍ 23 ላይ መጣ። የሉቃስ ወንጌል ጠቅላላ ሐሳብ የኢየሱስ ክርስቶስ ፍጹም ሰውነት ነው። ኢየሱስ ፍጹም ሰው ነበር የሚል ነው የተጻፈው። ኢየሱስ ፍጹም ሰው ነበር። ክብር ለእግዚአብሔር ይሁን። በነገር ሁሉ እኛ የምንሆነውን የሚሆን የዕብራውያን ምዕራፍ 4 ላይ ደጋግመን እያነሳን የነበረው ከኃጢአት በቀር በነገር ሁሉ እንደኛ የተፈተነ ብለን ፍጹም ሰውነቱን እንዳልነው ፍጹም ሰውነቱን መሬት ላይ ጌታ ኢየሱስ ክርስቶስ ሲወጣ ሲገባ ሲመላለስ ሲበላ ሲጠጣ ሲያገለግል ሲያደርግ ሲያስተምር ወንድማችሁ ሉቃስ የነገረን እሱ ኢየሱስ ክርስቶስ ፍጹም ሰው ነበር የሚለውን በዚህ ወንጌል ላይ በደንብ አድርጎ ጽፎልናል። ምዕራፍ 23 እንግዲህ ምዕራፍ 23 ያነበብኩት ክፍል አካባቢ ከቁጥር 26 ጀምሮ ጌታ ኢየሱስ ክርስቶስ የተሰቀለበት ቀን ነው። ይሄ ቀን ኢየሱስ የተሰቀለበት ቀን ነው። ታሪካችን የተቀየረበት ቀን ማለት ነው። የዘላለም ሞት በዘላለም ሕይወት የተዋጠበት፣ ሰይጣን መውጊያው የተሰበረበት፣ የእግዚአብሔር መንግሥት አገዛዝ የጨለማውን አገዛዝ ድል የነሳበት ይሄ ቀን ነው። በዘላለም ውስጥ ይሄ ቀን ብቸኛ ነው። እግዚአብሔር እንደዚህ አይነት ቀን አልነበረውም። ከዚህ በኋላም እንደዚህ አይነት ቀን እግዚአብሔር አይኖረውም። ይሄ ቀን እግዚአብሔር የሰው ልጆችን ከዘላለም ሞት ወደ ዘላለም ሕይወት ከ6 ሰዓት እስከ 9 ሰዓት ባለችዋ ሞመንት ጎትቶ ያወጣበት ነው። ክብር ለኢየሱስ ይሁን። ዘላለማችንን እግዚአብሔር የቀየረው ይሄ ቀን ላይ ነው። የዚህ ቀን ነውና እግዚአብሔር የሰውን ዘላለም የሚቀይር ቀን በጣም ጥሩ ካራክተር ሆነው የተገኙ ሰዎች እንዴት የተመሰገኑ ናቸው። የማይተካ ያልነበረ የማይኖር ብቸኛ ቀን ላይ ኢየሱስ ክርስቶስን ለመስቀል ሞት ሲሄድ ከኢየሱስ ክርስቶስ ጋር አብረው ያንን የመስቀል ሞት አብረውት ለመካፈል የተጓዙ ሰዎች በጣም እድለኞች ናቸው፣ የተመሰገኑ ናቸው። እንደኔ አይነት ወንጌሉን የሚያነብሰው ባነበበ ቁጥር በእነዚህ ሰዎች ይደሰታል። ስለ እነዚህም ሰዎች እግዚአብሔርን ያመሰግናል። አንዱ ይሄ የቀሬናው ስምዖን ነው እና ጌታ ኢየሱስ ክርስቶስ ተያዘ። ምዕራፍ 22 አካባቢ ጀምራችሁ ከቁጥር 63 ጀምሮ ወታደሮች መጥተው ኢየሱስን ያዙት እና ኢየሱስን ይዘው የተለያዩ ቦታዎች ላይ ፍርድ ቤቶች ላይ ካቆሙት በኋላ የፍርድ ስርዓቱን ጨርሶ ኢየሱስ ወደሚሰቀልበት እየሄደ ከፍርድ ቤቱ ወንበር እስከ መሰቂያው ባለችው መሃል ላይ የተገኘ ሰው ነው ይሄ ሰውዬ። ከዛ በፊት አታገኙትም ይሄን ሰውዬ። ኢየሱስ ከተሰቀለ በኋላም በወንጌላት ላይ አታገኙትም። ከተፈረደበት በኋላ ኢየሱስን ፍርዱን ተቀብሎ ፍርዱ ወደሚፈጸምበት ሲሄድ በፍርድ ወንበሩና በመሰቀሉ መሃል የገባ ሰው ነው የቀሬናው ስምዖን። እጅግ ግን ደግሞ ባለ ታሪክ ነው። የዚህ ሰውዬ ልጆች በማርቆስ ወንጌል ምዕራፍ 15 ላይ እስክንድሮስና ሮፎስ የሚባሉ በሮም ቤተ ክርስቲያን ላይ መሪዎች ሆነዋል። በኋላ ይሄም ሰውዬ አንጾኪያ ቸርች ላይ ተገኝቷል። በኋላ ታዲያ ደም የነካውን ኢየሱስን እንጨት ይዞ መቼስ ወደ ቤቱ አይሄድ
እንዴ በእምነት የተቀበልነው እኛ እንኳን ቤት ውስጥ አለን እንኳን ሪሊ ደሙን ነክቶት እና ይሄ ሰው ድንገት ነው ባይዘው የኢየሱስን መስቀል ልሸከም ብሎ አይደለም የመጣው ከገጠር ነው አይደለም የሚለው መጽሐፍ እኔ ሉቃስ እንዴት ገጠር እንዳላት አላቅም ቀሬና ማለት እኮ ኖርዝ አፍሪካ እዚህ አሌክሳንድሪያ ግብጽ ነው ረድ ብላ ሊቢያ እኮ ነው ሊቢያ ገጠር ነበር ድሮ እና ትሪፖሊ ምናምን ገጠር ነበርና አንድ የቀሬናው ስምዖን የሚባል ሰውዬ ከሊቢያ ከዚህ ከኖርዝ አፍሪካ ነው የሄደው ኦብቪየስሊ ሊሄድም ይችላል የፋሲካ በዓል ሊያከብር ነው የፋሲካ በዓል ስለሆነ በዓል ለማክበር ነው የሚሄደው የቀሬና ሰው ቢሆንም ምናልባት ግን አይሁዳዊ እዛ ተወልዶ ያደገ ሊሆን ይችላል ግን አይሁዳዊ ሊሆን ይችላል እና ይሄ የቀሬናው ስምዖን መጥቶ የፋሲካ በዓል ለማክበር ሲታደም ከተማው ላይ ያለ ወትሮ እንደ ሰንበት ፋሲካ ሊሆን ያለ ወትሮ ከተማው ተረብሿል በጣም ይሄ ጉድ ፍራይዴይ ነው ራት የሚበላበት ቀን ነው በጣም በጎ የሚባለው ቀን ነው ፌሽታ ነው the next day ሰንበት ስለሚገባ ቀድሞ ቶሎ ነገር የሚጨራርሱበት ቀን ነው እና የቀሬናው ስምዖንም እሱን ለመፈጻጸም ብሎ ወደ ቤተ መቅደሱ አካባቢ ሲመጣ ትንሽ ተተረማምሷል ከተማው ምንድነው ዛሬ እዚህ ከተማ እኔ እንግዲህ በየዓመቱ ሊመጣ ይችላል ይሄ ሰውዬ እስክንድሮስና ሮፎስ የሚባሉ ልጆች ካሉ ትልቅ ሰው ነው ማለት ነው ስለዚህ ዛሬ የመጀመሪያው ላይሆን ይችላል እና በየዓመቱ ሲመጣ እንደዚህ ነገር አጋጥሞት አያውቅም ዛሬ ምንድነው ብሎ እንግዲህ ሲመጣ እግዚአብሔር የዘላለም ሕይወት ሊሰጥ ነው እሱ በየዓመቱ እየመጣ ከቀሬና እየመጣ የሚያከብረውን እውነተኛውን ፋሲካ ዛሬ ሊያገኘው ነው እና እሱ ጠቦት ምናምን ደሞ ኑሮ ትንሽ ደከም ያለ ከሆነ እርግብ ዋኖስ ምናን ይዞ መጥቶ ነው የሚያቀርበው መስዋዕት ዛሬ ደግሞ እውነተኛው የፋሲካው በግ ሊሰዋ ነው አንድ ኢየሱስ የሚሉት እዚህ ናዝሬት አካባቢ ተወልዶ ቤተልሔም አካባቢ ተወልዶ ናዝሬት ያደገ ኢየሱስ የሚሉት አንድ ዝነኛ ትልቅ አገልጋይ ነበር ሰሞኑን እሺ እሱን ደግሞ በስብከቱ መካከል ብድግ ብሎ እኔ እግዚአብሔር ልጅ ነኝ አለ ታዲያ እንዴት የእግዚአብሔር ልጅ ነኝ ይላል ብለው በዛ ዘመን የነበሩ የሕግ መምህራን በሮማውያን ነገስታቶች ፊት አቀርበው እነ ሄሮድስና እነ ጲላጦስ ሞት ፈረዱበት እሺ አሁን የሱ የሞት ፍርዱ ሊፈጸም ነው እያሉ ያወሩለት በመካከል ድንገት ብቅ አለ እና እያወሩለት ነው የትኛው ነው እሱ ብሎ ብቅ ሲል ጸጉረ ልውጥ ነው ማለት አፍሪካዊ ከሆነ ትንሽ ከለሩ ደብዘዝ ሊል ይችላል የገጠር ሰው ነው አይ ቲንክ አንዳንድ እንትኖችን ደግሞ ሳነብኔ ፊዚካሊ ጎላ ያለ ነው ይላሉ እና በደም ከፍ ያለ ነው ምክንያቱም ኢየሱስ የተሸከመው አንዱ የክሮስ ባር ነው የተሸከመው ሙሉ መስቀል አለ የተሸከመው አንዱ ባር ብቻ 56 ኪሎ በላይ ነው ኢየሱስ ደግሞ ሳይበላ ነው ውሎ ያደረው ደም ያንጠባጠበ ነው ሲጸልይ ያደረው ሳይበላ ወርዶ ራት የበሉት እነሱ ናቸው እሱ አልበላም ይሄው ስጋዬ ብሎ ነው ያበላው መች በላሱ ይሄው ደሜ ብሎ ነው ያጠጣቸው መች ጠጣሱ በጣም ሲቃይ ውስጥ ነው ያለው ባለፈው እንደነገርኳችሁ በቀን 3 ፍርድ ቤት ነው የቆመው እና ፊዚካሊ በጣም ደቋል ይሄንን እንጨት ሲሸከም ነው ያገኘው ስለዚህ 40ውን ተገርፏል ማለት ነው ደሙ እላዩ ላይ ነው ያለው ስምዖን ሲያገኘው ባይዘው ኢየሱስን መሬት ላይ በደህናው ተአምር የሚያረጋው አይነት አይደለም ይሄኛው ኢየሱስ በጣም በሲቃይ ውስጥ ነው ያለው ጣር ውስጥ ነው ያለው ሮማውያን በእነሱ ባልሆነ ስርዓት ኢየሱስን ሊሰቅሉት ነው መስቀል ሮማውያን አዶፕት አድርገውት ነው እንጂ የሮማውያን አይደለም የፔርሺያውያን ነው ሮማውያን እየገረፉ 40 ገርፎት የለ የሮማውያን እሱ ነው 40 ገርፈው ቡጭቅጭቅጭቅ አርገውት ሰውየው ቶሎ እንዳይሞት ያደርጉታል ባይዘው ስሎ ዴዝ ነው ግን ማክሲመም ፔን ነው ቶሎ ከሞተ አይቀጣም ቶሎ እንዳይሞት ነው ቅጣቱ አንዱ ፓርት ቶሎ እንዳይሞት ለምን ሎንግ ሰፈሪንግ አሁን ያንን የሮማውያንን ማክሲመም ቅጣት ተቀብሎ ቀጥሎስ የፔርሺያውያንን ደሞ ሊቀበለው ነው ቱ ደ ማክሲመም ሰው የሚደርስበትን ሲቃይ በሙሉ ኢየሱስ ተሸክሞ ስምዖን አየው እንደዚህ አየው የእግዚአብሔር ልጅ ነው መሲህ ነው ጌታ ነው አያቅም አየው
ኔክድ ነው። እናንተ ብትሆኑ ስምዖን ብትሆኑ ከሰው መሃል ድንገት እንደዚህ ብቅ ብላችሁ ኢየሱስን ብታዩት ማለት ፊት ለፊት ላይ የለም ሰውየው። ፊት ለፊት ላይ የሮም ወታደሮች፣ የሚጮሰው የሚያለቅሱ ሴቶች ደረታቸውን እየደቁ የሚጮሁለት ለኢየሱስ ይጮሃሉ። ምናልባት አገልግሎቱን የተካፈሉ መሲህ ነው ብለው አይደለም እኮ የሚጮሁለት። ምናልባት ልጇን ፈውሶላታል። ኮምፓሽኑን ያውቁታል። ምናልባት እንጀራ አብዝቶ አብልቷቸዋል። ይሄንን የተካፈሉ ሰዎች ሊሰቀል እኮ አይገባውም፣ ይሄን የመሰለ ጥሩ ሰው ነው የሚሉት፣ የእግዚአብሔር ልጅ ነው ማን ይለዋል? ደረታቸውን እየደቁ የሚከተሉ የሚያለቅሱ ሴቶች አሉ። ኢየሱስ የተቀበለውን ይሄንን የሮማውያኑን የጅራፍ ሲቃይ ባይዘው ሴቶችና የሮም ጀነራሎች አይቻልም፣ እንደዚህ መቀጣት አይቻልም። የሮም ጀነራል የፈለገውን ነገር ቢያደርግ የሮም ጀነራል በዚህ አይነት መንገድ አይቀጣም። ቀጥሎ ሴቶችን እንደዚህ መቅጣት አይቻልም። ኔክድ አድርጎ እንደዚህ አይቀጣም። የአገሪቱም ትልልቅ ሰዎችም እንደዚህ አይቀጡም። አይሁዳዊ ነው። ቀጥሎ ይቀጣ ተብሎ ተላልፎ ነው የተሰጠው። ከዛስ አባቱም ተስማምቷል። ይሄ ፓኒሽመንት ለኃጢአት ነው፣ ለልጁ አይደለም። አብ እኮ ልጁን እየቀጣ አይደለም፣ ኃጢአት ተሸክሞ ኢየሱስ ስለ ኃጢአት የሚሆነውን ክፍያ እየከፈለ እንጂ አብ ልጁን እየቀጣ አይደለም። አብ ኃጢአትን ነው የሚቀጣው፣ ልጁ ኃጢአትን ተሸክሞ ነው ዋጋ እየከፈለ ያለው። እና የገሬ ነው ስምዖን አየው። ጠጋ አለ። አልቻለም። ታውቃላችሁ፣ አይቶ ኧረ እኔ ለበዓል ነው የመጣሁት ብሎ እንደሌላው ተመልሶ አልሄድም። ጠጋ አለ። ጠጋ ሲል ና አሉት የሮም ወታደሮች። ና አንተ የሌላ ሀገር ሰው ነህ፣ አለባበስ ራሱ ያስታውቃል። የገጠር ሰው ያስታውቃል እንዴ? እናንተን አይመስልም። ና አለው። 800 ማይል መጥቷል ይሄ ሰው። 800 ማይል ማለት ምን ማለት ነው? ከቀሬና አሁን ኢየሱስ እስከ ኢየሩሳሌም 1300 ኪሎ ሜትር ነው። 1300 ኪሎ ሜትር ነው መጥቶ ድንገት ነው የመጣው። ና ተሸከምለት ሲሉት ከኢየሱስ ትከሻ ላይ አይደለም የተቀበለው እንጨቱን። ኢየሱስ መሸከም አቅቶት ወድቋል። ኢየሱስ መሸከም አቅቶት ወድቆ እንኳን እንጨቱ ሊሸከም ራሱ መቆም አይችልም። ተነስቶ ሲያጣጥር ስምዖን ጠጋ ብሎ ያየዋል። ታውቃለህ፣ በደም እንዲህ በደም የተነካካ እንጨቱን እያየ ጠጋ ብሎ ሲያየው እዚህ የተተለተለው ሰውነት ውስጥ ይሄ አቧራው ገብቷል። ደሙ አጥንቱ እስኪታይ ነው። አጥንቱን አልነኩትም። ከአጥንቱ አንዳች አይሰበርም የሚል ቃል ስላለ አጥንቱን መንካት አይቻልም። ስጋውን የተለተሉት አንድም አጥንቱ አልተነካችም። አጥንቱን መንካት አይቻልም። ከአጥንቱ አይሰበርም የሚል ቃል አለ። ሌላውን ሊፈጩት ይችላሉ። ባይዘው በእልህ ኢየሱስን አትችልም ቃል አለ አጥንቱን እንዳነካ የሚል እስከፈለጉ ድረስ ግን ይገባሉ። ቡጭቅጭቅ ሲያርጉት ወድቆ ሲነሳ እንትኑ ገብቷል ሰውነት ውስጥ እና ስምዖን አየው። ታውቃለህ፣ ጠጋ ብሎ ማንም ሐዋርያ በዛ ልክ የተጠጋው የለም ኢየሱስን። ማናቸውም እንዴት ተጠግተው አላዩትም። ስምዖን ጠጋ ብሎ አየው። እንጨቱን ተሸከመው። ድጋርኩ እንጨቱን ተሸከመለት እና ኢየሱስ ከፊት ይሄዳል። ስምዖን ተሸክሞለት ከኋላ ይሄዳል። ያየዋል። ስትራይፕሱ እንደዚህ ይከተለዋል። መጽሐፍ ሲናገር የኢየሱስን እንጨት ተሸክሞ እንዲከተለው አስገደዱት የሚል ቃል አለ። ኢየሱስን መከተል ተገዶ ራሱ ያዋጣል። ተገዶ ራሱ ጎናቸው ተገደህ መከተል ራሱ ያዋጣል ብሉት። ተለምነህ አይደለም ብራዘር እባክህ ተከተለው ተብለህ ተለምነህ አይደለም፣ በግድ እንዲህ ሳይገባ ራሱ መከተል። ለምን መሰለህ? የሆነ ቀን ይገባል። ራስን ኢየሩሳሌም ቸርች ታገኘዋለህ። በአማረ ቀን እያልን ነው ቅድም እንደዘመርን። አስገደዱት። ሲያስገድዱት እሱስ እሺ አለ። እሺ እምቢ አላለም። ኧረ እሺ እከተለዋለሁ። ይሂድ። ኢየሱስን ከተከተልከው ደግሞ ይዞ ሄደው ወደ መስቀል ነው። ከየትም ጀምር ከተከተልከው ይዞ ሄደው ወደ ክሮስ ነው። የትም ጀምር መከተል፣ መጨረሻ ላይ ግን እዛ መስቀሉ ጋር ትገናኛላችሁ። እና ደግነቱ እሱ መጨረሻ ላይ ነው ያገኘው። ሊሰቀል ሲል ተሸከሙት። እንደሱ አይደለኛ ስምንለው። እኛ ግን የተሰቀለውን ክርስቶስን ስለሚያምር አይደለም ቸርች ያስገባነው መስቀል፣ ኢየሱስ ስለሞተበት ነው። አያምርም? ሊትራሊ ካያችሁት አያምርም? ያምራል?
አያምርም። እዚህ ውስጥ ስንት አርክቴክት አለ። በጣም እስቲ ያማረ ቆንጆ ነገር ስሩ ብንልኮ የሆነ የሚሄድ መድረክ ልትሰሩልን ትችላላችሁ። ባይዞ አለ የለም የሚባል መድረክ መስቀል ላይ ከሌለበትስ ሶሻል ክለቢውን ምን አይለይም። ክሮስ ካለስ ስትገባ ፍሬም ያረጋል። ለምን? ኢየሱስ የተሰቀለበት ነው። የሆነ ቦታ ስትገባ መስቀል ካየ ቤተ ክርስቲያን ነው እንዴ ትላለህ። ካፌ ትልቅ መስቀል አድርገው ቢጠብቁ አበላም ጸልየት ወጣል አመስግነ። ለምን? ፍሬም ያረጋል። ስለሚያምር እንዳይመስል ኢየሱስ ሞቶበታል። እድለኛ ነው ስምዖን ኢየሱስ የሚሞትበትን መስቀል ተሸከመው። እንጨቱን ብቻ እንዳይመስል የተሸከመው ደሙን ነካው። የኢየሱስ ደም እላዩ ላይ ያረፈ። ስምዖን ሲሸከም የኢየሱስ ደም እዚህ ላይ ነካው። በመንፈስ ይቀድሳል። እንኳን ቀጥታ ደሙን አግኝተው ተሸከመው። አይ ቲንክ ኢየሱስ ወደ አብ ካረገ በኋላ ስምዖን በጌታ ከሆነ በኋላ ቸርቻውን አስበዋል። ከወንድሞች ጋር ሲገናኝ ደሙ በመቃኔ እያልን ስንዘምረኝ ኢየሱስ ነክቶኛል። እዚህ ላይ ነበር። ይገርማል። የወንጀለኛ ደም እንዳይመስል የጌታዬ ደም ኢምፕሪንት እዚህ ላይ አለኝ። አሻራው አለ እዚህ ጋር ሲነካኝ ፊዚካሊ የኢየሱስ ደም ነክቶታል። የአካል ኮንታክት ነበረው ከኢየሱስ ደም ጋር።